I do believe early መጀመሪያ አካባቢ people have to focus እሱ ነበር ለጠይቄ ነበር have to focus አንድ ነገር depth ውስጥ ለመግባት ፎከስ ማድረግ አለብህ then ደግሞ long last ለማድረግ ደግሞ diversify ማድረግ አለብህ ያለነው ሰብሳሃራን አፍሪካ ያለነው ኢትዮጵያ is a very stable እና predictable እና የምትለው አይደለም ዞኑ ቀጠናው እንደ ቀጠና ማለት ነው so you have to focus on something እሱን ልክ ሴትል እያደረገልህ ሲመጣ diversification in a different way diversify ታደርግ ትችላለህ በራስ value chain ምንለው downstream upstream ወደ ኋላ ወደፊትም እየተመላለስ in a different industry ደግሞ ፖርትፎሊዮ ልትሄድ ይችላል so ለኔ ከባዱ የነበረው እሱን ፎከስ and you are lucky by the focus የሚያደርግ ሰው ኮን this time around አሁን እኔ ምን እላለሁ this time በዚህ ጊዜ this success factor ትልቁ ነገር ከሚሰጣቸው ቆንጆ ፎከስ ማድረግ ብቃት ሉክ ከነ 5 ሰርክል እስቲ ያገኝ 5ቱ ጋር ብትደምር 15 የቢዝነስ አይዲያ የራስ እንድጠላ ነው ኦኬ ግን የምትሰማው ምንድነው አንተ ለምሳሌ ዛሬ ስለ ኮፊ ብትነግረኝ ብዙዎቻችን ቀሽም ስለሆነ ማየው ዛሬ ደረስክበትን ነው ስሊፕለስ ናይቶችና የከፈልካቸውን ሂደት አይደለም ሶ የሚመስለኝ ዛሬ ጃምፒን አድርጌ አንተ የደረስክበት ምድርስ ይመስለኛል ሶ የራሴን ጠላዋል በኮንሲስተንሲ ውስጥ የሚመጣ ሪዘልት አይገናኝም ከዚህ እዛ ስትዘል እንትን አይደለም አንዳንዴ እኮ ለምሳሌ ኢምፖርት ቢዝነስ እንደየጊዜው እቃዎች እንትናቸው ይለያያል I can tell you last month ምን ነበር ጥሩ ማርጂን ያለው ብትለኝ ይነግራል አሁን last month እንዴ በጣም ጥሩ ማርጂን ነበር ሄድና ከሁለት ወር በፊት ብትለኝ ይነግራል ፖይንቱ ማርጂን እያየ የምትዘል ከሆነ ሁሌ ዳውን ከርቭ ላይ ነው የምትመጣው የምትገኘው በኮንሲስተንሲ ውስጥ አንድ ሰው ቢልድ የሚያደርገውን ነገር አታገኝ ብሎ እዛው ላይ በመቆየት ውስጥ ማለት ነው ሶ ፎከስ የማድረግ ጥበቡና ስኪሉ ካለ you're going to be a powerful guy theoretically ብቻ ሳይሆን ዋጋ ከፍለበት ያወቁትን ነው ፎከስ ማድረግ በጣም ወሳኝ ነገር በተለይ early stage ላይ አተኩሮ መስራት ምንን ይሰጣል እድገት ፈጣን እድገት እንዲመጣ ይሰጣል at the same time ደግሞ የተለያየ ድርጅቶች ወይ ዳይቨርሲፋይ ማድረግ ወይንም በተለያየ ቦታ መሄድ ደግሞ በአራት እግር እንድትቆም ያደርጋል ውርጩ አውሎ ንፋሱ ምኑ ሲመጣብህ አትሊስት አያንገዳግድም አንዱን ሰፖርት ያደርጋል ለምሳሌ ጥሩ ምሳሌ ለመስጠት በኮቪድ ጊዜ ትምህርት ቤት ተዘጋ መምህር ደሞዝ ይፈልጋል ማአት ወጪዎች አሉት ትምህርት ቤት ተማሪ ክፈሉ ማለት አንችልም ትምህርት ቆሟል ሬስቶራንት እና ካፌዎች ተዘግተዋል ማንንም ያንን ያሁላ ስታፍ አለ ኤክስፓንድ ያደረግንበት ወቅት ነው ስለዚህ ግን ውዳሴ ደግሞ ኮቪድ ቴስቲንግ ደግሞ ጀመረ እና ገቢ ማምጣት ጀመረ ስለዚህ እነዚህ አንድም ሰራተኛ ሳንቀንስ አንድም ነገር አፌክት ሳይሆኑ እነዚህ ሰፖርት እያደረገ ግን እንዲቀጥል ረዳው አሁን ዳይቨርሲፋይ ማድረጉ ወድቆ እንዳይወድቅ አንዱን ረዳ አንዱን አገዘ at the same time ፎከስድ ሆነ ስትሰራ ግን ስፒድ ታገኛለህ ሪስክህን እዚህ ጋር ደግሞ ዳይቨርሲፋይ ታደርገዋለህ ወይንም ታከፋፍለዋለህ ስለዚህ ሁለቱም የራሳቸው ስትራቴጂ አለው ለኛ ይሰራልን ምንድነው ስንጀምር ሁሌ ፎከስድ ሆነ